ምን ሆነሽ ነው ዛሬ ዝም ያልሽው? ዛሬ ለመጨረሻ ጊዜ ነው ማገኝ። የምርሽን ነው? ለምን? አሮንሲ ኬሚስትሪ መሀላችን ያለውን እንደዛ ከሆነ እሺ በቃ እሺ ነው መልስ። ምክንያቱም እንኳን አትጠይቀኝም። የኔ እናት ምንድነው የምታወሪው? መሄድ የፈለገን ሰው እኮ ምንም ቢሆን ምክንያቱ አያስቀርቡም። ምን? አዎ አብሮ መሆን የሁለታችን ፍላጎት ከሆነ አብረን እንሆናለን። አንቺ መሄድ እየፈለግሽ ግን እኔ ለምኛ አላስቀርሽ። ከተዋደደልን አንቺ እኖራለሁ እንጂ ካጣውሽ እሞታለሁ የሚለው ቢል ለኔ አይሰራ። ቆይ አትወጂኝም ነበር እንዴ? ስለምወድሽ እኮ ነው አብረሽ የነበርኩት። ይኸውልሽ በመዋደድና በመፈቃቀር ውስጥ አብረን እንድንኖር ነው እንጂ ለምኜ እያስቀረውሽ በፍራቻ ፍቅር ውስጥ ካንቺ ጋር መኖር አልፈልግም። አንተ ለሌላ ጊዜሽ ፍቅር ይታገሳል፣ ፍቅር ይቅር ይላል እንጂ ፍቅር አይለማመጥ፣ ፍቅር አይንበረከክ። አምሮብሻል። አንተ እዚህ ምን ትሰራለህ? ማለት ምን እየተቆጣሁ ነው? አዎ ከማንም ሰው ጋር ባይሽ ችግር የለብኝም። ከሱ ጋር ግን ላይሽ አልፈልግም። ምን አገባ ከማንስ ጋር ብሆን? ሚስቴክ እኮ ነሽ። ቢሆንም የሚጠቅመኝና የሚጎዳኝን አውቃለሁ። እንደውም መለየት ሳልፈልግ አልቀርም። ማለት እንጃ ካሌብ ካንተ ሳይሻል አይቀርም። ያልጨረስከው ልጅነት አለብህ። በውሳኔሽ እርግጠኛ ነሽ? በጣም እርግጠኛ ነኝ። ፍላጎትሽ እሱ ከሆነሽ ዛሬ ትነግሪዋለሽ ብዬ አላሰብኩም ነበር። ምን ሆነሽ ነው? ነቃ በይ። ለምንድን ነው ያልጠየቀኝ? ለምንድን ነው ያልተናደደው? መለየት ፈልግ ነበር ማለት ነው? ምክንያቱም ምን ይሰራልሻል? አንዴ የተለያያችሁ አይደል እንዴ? መጠየቅም አለብህ። መለየት ትፈልግ ነበር? አንቺ እኮ ነሽ እንለያያልሽ። ቢሆንስ ፍላጎት ባይኖር ኖሮ ባንዴ አትስማማም ነበር። ምን ነው አለመለማመጥ የገረመሽ? አለመናደድ ያናደደሽ? አሁን ከልጅ ጋር ምን ትሰሪያለሽ? እኩያሽ እንዳይደበረው አታስጠብቂው። ይዙ ናማ መጣው። እሺ አቤት። ማናት? ምን አገባሽ? ተለያይተን አይደል እንዴ? ማንስ ብትሆን ምን? እና በዚህ ፍጥነት ሌላ ሰው? ቆይ አትወደኝም ነበር እንዴ? ምን አገናኘው? የገፋሽኝ ራስሽ ሆነሽ መልሰሽ እኔን ልትወቅሽኝ ባልሆነ። ቢሆንስ ስተትና ረመት መለሳለ ብዬ እንጂ በዛው እንድትሄድ እኮ አልነበረ። ወርቅን ቆሽሿል ብለሽ ትጠይዋለሽ እንዴ? እርግጠኛ ነኝ አትጠይው። ሰውንም ይዘሽ እንጂ እንዴት ለቀሽ ታስተካክዪዋለሽ? ለሌላ ጊዜሽም ትምህርት ይሆንሽ። አውቆ ጥሎ ጠፋብኝ አይባልም። ቢያንስ ትንሽ አትታገሰኝም ነበር? ታውቃለች እኩልና ደረቅ እንደሆንኩ። ሰው እኮ ያላሸነፈው ድክመቱ ነው የሚጥለው። አሁን አላስጠብቃት ልሂድ። ጨካኝ ነህ በጣም። ምን ጥፋቴን አመንኩ አይደል? ምን አለ እድል ብትሰጠኝ። ቢረፍድም ይቅርታ አልኩ እኮ። ጥፋትሽ ገብቶሽ ነው ወይስ መቁረጤ ነው ይቅርታ ያስጠየቅሽ? ጥፋቴ ገብቶኝ ነው። እንደዛ ከሆነ አረፈደም ይቅር ብዬሻለሁ። እንዴ እሷስ? እሷማ አንተ ሰውዬ እንዳታስፈነክተኝ። እሷ እኮ ለኛ ናት። እባክሽ ምንም አትልሽም። ብትፈነክትም ምን ነው? መጣች። እዚህ አጠፋም አላልኩሽም? በል ሂድና ሳልፈነከት አውራት። ከመጣች እኔ እሮጣለሁ። እጹብ እኮ ነች አክስቴ ልጅ። አንቺን ለመመለስ የተደረገ ድራማ ነው። ብሽቅ ነህ። እሺ የረሳሁልሽ መስሎሻል? ነይ እንሂዳውን። ወዴት ነው የምንሄደው? ግዴታችንን ልንወጣ። ስማቸው ከፍ ብሎ ከሚጠቀሱ ገዳማት አንዱ የሆነው ሙታንሳ ማር ቅዱስ ሚካኤል ገዳማ አባቶች አሁንም ችግር ላይ ናት። ቲኔክ አይኔ ነው ወይስ አንቺ ነሽ? መቼ ነው ከካናዳ የተመለሽው? 2 ቀን አለፈኝ። ሳትነግሪኝ? ላገባ ነው የመጣሁት። የኔ ፍቅር የለበስኩት ይሻላል ወይስ ይሄ? ካሌብ አንተ እዚህ ምን ትሰራለህ? ማለት ሲጀመር ማንን ነው የኔ ፍቅር ያልከው? አይደለም ይዙ ቪዲዮ ልንቀር። ካሌብ ከዚህ በኋላ ምንም መደባበቅ አያስፈልግም። እሱን ላገባ ነው የመጣሁት። ምንድነው የምታወሪው? አገሩ ሙሉ ወንድ ሞልቶ ፍቅረኛ ጓደኛዬ ላገባ ነው። እስቲ ትንሽ አታፍሪ? አትጩ። የድሮ ፍቅረኛ ነበርኩኝ። የፈለገ ይሁን። ቆይ እንዴት መቼ ነው ሁላ ነገር የተፈጠረው? እውነቱን ልንገር፣ ካሌብን እንድወድ ያደረከኝ አንተ ነህ። ስለሱ የምትነግረኝ ጥሩ ነገሮች ሁሉ ከአንተ በላይ እሱን እንድመርጥ አደረገኝ። ኢዛና ይቅርታ። እኔም ስለሷ የምትነግረኝ ነገር ነው እንድወዳት ያደረገኝ። እኔው ራሴ ነኝ አስተዋውቄ አዋድጄ ዳርኳችሁ። ለካ በጎ ምስክርነትም አንዳንዴ ይቀጣል። መጣው። እሺ የኔ ፍቅር አንቺን ሳገኝ ስሜ የኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው? እንደ ቀልድ የቤቱን ዕቃ ሞላ ነው አይደለ? ሄሎ ማነህ አንተ? አንተ ራሱ ማነህ? የጮኛዬን ስልክ አንስተ ማነህ ትለኛለህ እንዴ? ማነህ አንተ? አይ እኔ ታላቅ ወንድሟ ነኝ። ስትመጣ ትደውላለች። ወጣ ብላ ነው። ምን ነው ፊት ተቀየረ? ማዘር ደውላ ነበር። እውነት? ቶ በቃ በኋላ ደውልላታለሁ። ለምን ግን? ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው? ስልኬን አነሳው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፍቃድ ታነሳለህ? ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው። ቆይ እኔ ነኝ እሱ ነው? ባጣ ቆይ። ለነገሩ ታዩ ግልጽ ነው። ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ።
ምንም የምታስረጂኝ ነገር እኮ የለም፣ ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ፣ እንዴት በሁለት ቢላ መብላት ቻልሽበት? መቼ ነው እንደዚህ ሆንሽው? ይቅርታ። ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው። እኔ አልተቀየምኩሽ፣ ግን ከዚህ በኋላ አይንሽም ማየት አልፈልግም። ልቤን ታውቂዋለሽ፣ ክፉ አልመኝልሽ። ለመጪው ትዳርሽ ይቅናሽ።